ብር አልሰራም ነበር ተቀጣሪ ነበርኩኝ ስቲል በቃ የሆነ ካምፓኒ ነበር ገንዘብ የምጠብቀው ክፍያዬ በየሰዓት እየተከፈለኝ ምናምን ማለት ነው እና ውጭ ሀገር ያሉት ሶሻል ሚዲያ የሚጠቀሙ ቲክቶክ የሚጠቀሙ ሰዎች ግን ኢቭን ካናዳ ያሉ ነው የምላችሁ ወደ 500,000 አሁን ለምሳሌ ቲክቶክ ካናዳ ላይ አይከፍልም አሜሪካ ይከፍል ነበር አቋርጠውታል መሰለኝ እና ካናዳ ያለው በምንም ተአምር ገንዘብ መስራት አልችልም ነበር የኔ ኦንሊ መንገድ ፕሮሞሽን መስራት ነበር አንሳላችሁ ማሰብ ከፈለጉ ነው እና ካናዳ ያለው 500,000 ፎሎወር ይዤ ምንም እየሰራው ነበር ተረዳችሁኝ እና የዛኔ ነው የገባኝ ቲክቶክ በጣም ሰልፊሽ ነው በቃ በጣም ቲክቶክ ለክሬኤተሮች ለኢትዮጵያን ክሬኤተሮች አልተፈጠረም ውጭ ሀገር አንተ ካናዳዊ ሆነ በእንግሊሽ ተናጋሪ ሆነ ቲክቶክ ላይቭ ስትሪም መታረክ ከሆነ ግን ታውቃላችሁ አይደል ላምበርጊኒ ምናምን እንደሚነዱ ቹካ 3-4 ድረው እንዳሉ ላይክ ቤታቸው የሚገርም ፋኪንግ ቪላ የሚገርም አፓርትመንት ምናምን እኔ ማቃቸው አሉ ቲክቶከሮች ካናዳ ላይቭ የሚገቡ ምናምን በቃ ልክ እንደኛ ሀገር ስትሪመሮች ማለት ነው ተረዳችሁኝ ከዛ እነዚህ ሰዎች በጣም ብር ይሰራሉ በቃ የሌለ ነው የሚሰሩት በዶላር ለምን በእንግሊሽ ነው የሚናገሩት ሰሚያቸው እንግሊሽ ነው የሚናገረው thank you ቢ thank you so much thank you በእንግሊሽ ነው የሚናገሩት የሚሰማቸው በእንግሊሽ ነው ቲክቶክ ደግሞ እንግሊሽ ፌቨር ስለሚያደርግ ላይክ ፈቅዶላቸዋል ጊፍቲንግ ሜተድ ቪዛ ካርድ አለ ምናምን ሁሉም አመቻችቷል ቲክቶክ ፔፓል አለ ሁሉም ነገር ቀጥታ ወደ ባንካቸው ነው የሚገባው ጊፍት መስጠት የሚችለውም ተቀባዩም ተመቻችቶላቸዋል ሁሉም አፕ እንትን ይሄ ፕሌይ ምን ይባላል አፕል እንትን ፔመንት አለ አፕል ፔይ አለ ገባችሁ ከዛኛ ሀበሻስ እንዳለ እዚህ ያለ ስትሪመር እንዳለ ቲክቶከር የሚጠብቀው ላይቭ ስትሪም ገብቶ ውጭ ሀገር ካለ ሰው ነው እዚህ ሀገር ያለው ደግሞ በቃ በስንት ጉድ ብሎ ነው ኮይን መስጠት የሚችለው ግን የኛ ተከታዮቻችን የኛ የኢትዮጵያውያን የአዶናይ ተከታዮች በሚሊዮኖች የሚቆጠሩ ኢትዮጵያ ውስጥ ነው ያሉት thank you ቢ thank you so much ተረዳችሁኝ የአዶናይ ተከታዮች ኢትዮጵያ ውስጥ ነው ያሉት ሰው እነዚህ ተከታዮች ፍቅራቸው የሚገልጹበት መንገድ ጊፍት በመስጠት ከሆነ እንዴት አድርገው አዶናይን ጊፍት መስጠት ይችላሉ እንዴት አድርገው እናንተን ጊፍት መስጠት ይችላሉ አይችሉም በቃ ቲክቶክ አላሰበውም ኢትዮጵያ ይህ ግንዛቤ ውስጥ አላዋለውም ብዙዎቻችሁ የቪዛ ካርድ ፔመንት ያስቸግራችኋል ቪዛ ማውጣት አትችሉም ቲክቶክ አይቀበለውም መክፈል ስትሞክሩም ሲድሮ ይህ ነው የፈታው which is ብዙ ቲክቶከሮች ወደ ሲድሮ ቢመጡ አሁን even 2,000 ፎሎወር 3,000 ፎሎወር ይዘህም ሲድሮ ላይ ማለት ነው በብዙ ብር መስራት ትችላለህ ብዙ ራሳችሁን እየተጠቀማችሁ just ህይወታችሁ መቀየር ትችላላችሁ ተረዳችሁኝ እያልኳችሁ ያለሁት ነገር ለምን ቴሌብር አለ እዚህ አሁን ኢትዮጵያ ውስጥ ቴሌብር የሌለው ሰው አለ ከዛ ሲድሮ ደግሞ ለየት የሚያደርገው ምንድነው በቴሌብር ብቻ ሳይሆን ውጭ ሀገር ያሉ ሰዎች በራሳቸው ከረንሲ በራሳቸው ቪዛ ካርድ ተጠቅመው እናንተንም ጊፍት እንዲሰጧችሁ ያግዛቸዋል ስለዚህ you're making money internationally ኢትዮጵያ ውስጥም ይህ ማለት አሁን ለምሳሌ ቲክቶከሮች ከዚህ በፊት 20 ሰዎች ጊፍት ያደርጓቸው ነበር ቲክቶክ ላይ ማለት ነው ታዋቂ ሆነው ለምሳሌ ላይቭ ስትሪም ብቻ አይደለም እያልኳቸው ያለው ነው ቪዲዮ ፖስት ማለት ነው ቲክቶክ ላይ አይሰራም ላይቭ ስትሪም 20 ሰዎች አሏቸው ጊፍት የሚያደርጓቸው አሁን ሲድሮ ላይ መተው ላይቭ ስትሪም ቢያደርጉ ግን ስንት ሰው መቶ ጊፍት እንደሚያደርጋቸው ታውቃላችሁ በጣም በብዙ ሺህ በጣም ላይ እያልኳችሁ ነበር እናንተ አልገባችሁም ቀጣዩ ላምበርጊኒ የሚያስመጡት ቲክቶከሮች ነው ስላችሁ እየሰማችሁኝ አልነበረም ማለት ነው and I think I hope አሁን እየሰማችሁኝ ነው ሲድሮ የሚባለው አፕሊኬሽን አሁን ቀን እየቆጠረ ነው ያለው ወደ አፕ ስቶር ደግሞ እየመጣን ያለ ነው ችግር የለም ሁሉም አልቋል ተረዳችሁኝ ግን ማወቅ ያለባችሁ ሁላችሁም እዚህ ያላችሁ 14,000 ሰዎች ካሁን በኋላ ህይወታችሁ እንደሚቀየር አምናችሁ ማለት ነው ወደ ሲድሮ መግባት አለባችሁ ከዛ ማርያምን ቪዲዮህን ስራ ይህ አፍራለሁ ሰው ምን ይለኛል who gives a fuck you're making money ገንዘብ እየሰራህ ነው ህይወትን እየቀየርክ ነው ቤተሰቦችን እያስተዳደርክ ነው you know የኢትዮጵያ ኢኮኖሚም እየቀየርክ ነው ክሬቲቪቲ እያመጣህ ነው ኢትዮጵያ እንዳለ የአፍሪካ ክሬቲቪቲ ትሆናለች because ወጣቱ እንዳለ በሚፈልገው ነገር እየሰራ ለምሳሌ ኩኪንግ ሾው ጀምራችሁ ምግብ እየሰራችሁ እያሳያችሁ ከዛ 2,000 ፎሎወር አጠራቀማችሁ እነዚህ 2,000 ፎሎወሮች ሰዎች ናቸው የሚወዷችሁ እናንተን ሰፖርት የሚያደርጉት ደግሞ ላይቭ ስትገቡ ብቻ ሳይሆን ያ የሰራችሁት ምግብ ከወደዱት 1 ብር መስጠት ይችላሉ ተውትና ይሄ 10,000 5,000 ምናምን thank you so much ሳምሪ 1 ብር መስጠት ይችላሉ 1 ብር ደግሞ ለብዙ ሰው ያን ያህል ወጪ አይደለችም አባሁን ጊዜ ግን ከብዙ ሰው ሲመጣ 1 ብር ደግሞ ትናንትና ወይም ደግሞ ከሳምንት በፊት ፖስት ያላችሁ ቪዲዮ ሲሆን 1 ብር እየተጠራቀመ ነው የሚመጣው ሳታውቁት እናንተ ያ ከወር በፊት ፖስት ያላችሁት ቪዲዮ ገንዘብ እየሰራ ነው ገቢ ያመጣላችሁ ነው ዋው አያችሁ ይህ ነው የሰበር ነው ሲድሮ የበጠሰው ይህ ነው
በቃ ይሄ ነው የበጠሰው ሲድሮ በጣም ብዙ ኮንተንት ክሬተሮች ይመጣሉ። በጣም ብዙ ክሬቲቪቲ ይመጣል። በጣም ብዙ ሰው ደስ ያለውን የውስጡ ነገር ያወጣል። ቢካዝ ኢትዮጵያ ውስጥ አሉ ሁላችንም ሰው አለን የሚወደን በጀመርነው ነገር ማለት ነው። እግር ኳስ የምትወዱ ከሆነ እግር ኳሳችሁን ጀምሩ። በእግር ኳስ አጫዋወታችሁ የሚወዳችሁ 10,000 ሰው ይኖራል። ከነዚህ 10,000 ሰዎች ደግሞ 1,000 ሰዎች አንዳንድ ብር ዝም ብሎ ቢሰጧችሁ በየቪዲዮአችሁ አስቡት ብሮ you can live መኖር ትችላለህ። በቃ ነው። ይህ ነው የሰበር ነው። ይህ ነው የበጠስ ነው። የኢትዮጵያ ወጣቶች ህይወታቸው እንዲቀየር እያገዝን ያለ ነው። አሁን በጣም ብዙ ሄተሮች እየመጡ ነው ያሉት። እንግዲህ እንደነገርኳችሁ ዝም ብሎ ለማወዳደቅ የሚሞክሩ ይህ ሐሳብ ብዙዎቻችን ታውቃላችሁ፣ አዲስ ነገር ሲመጣ የመቀበል አቅማችን በጣም ዝቅተኛ ነው። ብዙዎቻችን ተችተን አወዳድቀን ያ ነገር ተፈላስፈን ምናምን ነው የምንጀምረው። እናንተ ያ ነገር እነሱ እስከሚፈላሰፉ ድረስ ግቡና ቪዲዮአችሁ ስሩ። እናንተ ታያላችሁ የት እንደምትደርሱ። በጣም ብዙ ሰው አፕሊኬሽኑን ዳውንሎድ አድርጎ ስፔሻሊ ፕሌይ ስቶር አንድሮይድ ላይ ቀን እየቆጠረን ያለው እናቴም ለራሱ ማለት ነው ስልኳን ከፍታ አዱዬ መቼ ነው ነገር የሚከፈተው ትለኛለች። ይኸው ቀን አለልሽ እኮ እና ትላታለሁ። ተረዳችሁኝ? በቃ ዘማሪው እየዘመረ ህይወቱን ይቀይራል። በየሃይማኖታችሁ የምትፈልጉት ነገር እያደረጋችሁ ህዝብን እየጠቀማችሁ ሰውን እየመከራችሁ ሰውን እያነጻችሁ ፍቅርን እየሰበካችሁ ገንዘብ መስራት ማለት ከዚህ በላይ ትዕድልት ምን አለ? ከዚህ በላይ ትዕድልት አለ? ከዚህ በላይ በረከት አለ? ከዚህ በላይ ተስጦ አለ? ሲድሮ ይህ ይዞ ነው የመጣው። ምን ታስባላችሁ? እስኪ ደስ ብሏችኋል? ደስ ካላችሁ እስኪ የልብ ቅርጽ አስቀምጡልኝ ኮሜንት ላይ።